በእርግጠኝነት ሰይጣን ይህንን ቪዲዮ እንድታሳልፉት ያደርጋችኋል። ምክንያቱም አሁን የመጣሁት ልጸልይላችሁ ስለሆነ እናንተ አሜን ትሉኛላችሁ፣ እኔ ጸልይላችኋለሁ። ለምትወዷቸውም ላኩላቸው። በህይወታችሁ እያሰጋችሁ ያለ ስጋት ውስጥ የከተታችሁ የግል ጉዳይ ቢሆን የገንዘብ፣ የሪሌሽንሺፕ፣ የእጮኝነት፣ የትዳር፣ የቤተሰብና ሌላ ጉዳይ ቢኖር እረፍት ይሁንላችሁ፣ እርፍ ማለት ይሁንላችሁ። በሌሊት የሚያስደነግጣችሁ፣ በቀን የሚያስፈራራችሁ ጠላታችሁ ሳትዋጉት ይውደቅላችሁ። ፈጣሪ አምላካችሁ ሁልጊዜም ጋሻና ከለላ ይሁናችሁ። ስትፈልጉት ይገኝላችሁ፣ ስትጠሩት አቤት ይበላችሁ፣ ስትናፍቁት በቶሎ ይምጣላችሁ። ይህ ዓመት ሳያልቅ በህይወታችሁ እንደ ከባድ ሸክም ሆኖ ያጎበጣችሁ ይቅለልላችሁ፣ ከላያችሁ ላይ ይራገፍላችሁ። በመከራ ቀኖቻችሁ፣ በጭንቀት ሌሊቶቻችሁ፣ በሐዘን ጊዜዎቻችሁ ፈጣሪ ሁሉን ይመልስላችሁ። ጠይቃችሁ አትጡ፣ ፈልጋችሁ አትነፈጉ። የሚያያችሁ ሁሉ ይውደዳችሁ፣ የሰማችሁ ሁሉ ይቀበላችሁ። ይህ ዓመት ከሐዘናችሁ ተላቃችሁ ወደ ሳቃችሁ የምትሸጋገሩበት የሽግግር ዓመት ይሁንላችሁ። ፊታችሁ ላይ ቢፈለግ ከሳቅ ውጪ፣ ልባችሁ ላይ ቢዳሰስ ከደስታ ውጪ አይገኝባችሁ። እወዳችኋለሁ። በእርግጠኝነት ፎሎ አላደረጋችሁም። ይህ ናትናኤል ዳዊት የቲክቶክ አካውንት ነው። ሁሌም እንደዚህ አይነት ተወዳጅ ቪዲዮ እንዲደርሰው አካውንታችንን ፎሎ ያድርጉ። እንወዳችኋለን።